ሰላም ሰላም ተመልካቾቼ ኤቲኤም ሜንቴናንስ የሚመለከት አንድ ቪዲዮ ከዚህ ቀደም ሰርቼላችሁ ነበር። አሁን ሌላኛው ጥሩ ጥቅም ከኤቲኤም ቢዝነስ ጋር በተያያዘ የኤቲኤም ካርድን ይመለከታል ማለት ነው። ስለዚህ ኤቲኤም ካርዶችን ስፔሻሊ ወደ መካከለኛው ምስራቅ ኦር ቻይና ሊሆን ይችላል የሚያመርቱ ሰፕላየሮችን ቀርቦ በማናገር ኤቲኤም ካርዶች እንደሚታወቀው ያው ኢትዮጵያ ውስጥ ብዙ ተጠቃሚዎች አሉት። ስለዚህ በዚሁ ልክ ኤክስፓየርድ ያደርጋል ኤቲኤም ካርዱ ያን ካርድ ደግሞ መለወጥ ይጠበቅብናል። ስለዚህ በየአመቱ ብዙ ይታተማል ማለት ነው ኤቲኤም ካርዶች። ይሄንን ቢዝነስ ሼር ማድረግ ትችላላችሁ ማለት ነው። እንዴት ነው መስራት የሚቻለው? እንዴት ነው ኮንታክት አድርገን የምናገኛቸው የሚለውን ነገር በውስጥ እኔን ማውራት ትችላላችሁ። ከዛ በተጨማሪ ግን ጥሩ ቢዝነስ ነው። ያው ኤቲኤሞች እንዳለ ሀገራችን ላይ ያው እየተስፋፉ እንደሆነ ይታወቃል። በዛው ልክ ካርድ ተጠቃሚውን ቁጥር በዛው ልክ እየጨመረ ነው የሚመጣው። የማይቋረጥ ቢዝነስ አለ ማለት ነው። ስለዚህ ኢምፖርት አድርጋችሁ ሰላም ሰላም ተመልካቾቼ ዛሬ የገቢ ንግድን ስንሰራ አንዱ ትልቁ ጉዳይ የጉምሩክ ፍተሻ የሚባል ነገር አለ ወይ ከስተም ኢንስፔክሽን እንለዋለን። በአየርም ለሚገቡ በመርከብ ለሚገቡ በእያንዳንዱ ደረቅ ወደብ ላይም እዚህ ካርጎ ላይም ለሚገቡ እቃዎች በጉምሩክ በኩል ፍተሻዎች ይከናወናሉ ማለት ነው። ስለዚህ የፊዚካል የእቃውን ፍተሻ አለ። የምናቀርበው ደግሞ የሰነድ ፍተሻዎች አሉ ማለት ነው። ስለዚህ የእቃውን ፍተሻ በደንብ ስናይ ልዩ ጥንቃቄ ልናደርግ የሚገባን ሙሉ ለሙሉ ሀላፊነቶችን ለትራንዚተሩ መስጠት አይጠበቅብንም ማለት ነው። በፍተሻ ወቅት ስለዚህ በአካል ተገኝተን ወይንም ባለሙያ ልከን እያንዳንዱ እቃዎች እየተነሱ እየተፈተሹ እላያቸው ላይ ያለው ዳታ መመዝገብ አለበት በስርዓት ማለት ነው። ለምሳሌ አሁን የብራንድ ልዩነት ሊኖር ይችላል። የኦሪጅን ልዩነት ሊኖር ይችላል። የፓርት ነምበር ልዩነቶች ይኖራሉ። ስለዚህ እነኚህ ነገሮች ለምንከፍለው ተጨማሪ ታክስ ላይ ትልቅ ሰላም ሰላም ተመልካቾቼ ዛሬ ትንሽ መድሃኒት ወይንም የህክምና መሳሪያዎችን ለማስመጣት እቅድ ላይ ያላችሁ ወይንም ለመጀመር ያላችሁ ትንሽ እንደ መረጃ ያክል ልንገራችሁ። ኢትዮጵያ ውስጥ መድሃኒትንም ሆነ የህክምና መሳሪያዎችን ለማስመጣት በኢትዮጵያ ምግብና መድሃኒት ቁጥጥር ባለስልጣን ውስጥ ምዝገባ መከናወን አለበት ማለት ነው። ሬጅስትሬሽን የምናደርገው ደግሞ እንዲሁ በቀላሉ አይደለም ማለት ነው። ስለዚህ በተቀመጠልን የሬጅስትሬሽን ጋይድላይን መሰረት እያንዳንዱን መድሃኒት በጋይድላይኑ መሰረት ዶዜር ተዘጋጅቶ ስለ መድሃኒቱ ምንነት ስለ መድሃኒቱ ቅመማ ዲቴል በባለሙያ የተዘጋጀ ዶዜር አቅርበን ከዛ በኋላ በአለም አቀፍ የጤና ድርጅት ወይንም በወርልድ ሄልዝ ኦርጋናይዜሽን ጉድ ማኑፋክቸሪንግ ፕራክቲስ የሚባል አለ ማለት ነው። ስለዚህ የመረጥነው አምራች ወይንም ፋክተሪ መድሃኒቱን የሚያመርትልን ፋክተሪ ፊዚካሊ